ሁለተኛው ክፍል ምን ክፍል? ሰላምት አንድ ጥያቄ ልጠይቅሽ ነበር። ፍላጎታለሽ? እሺ። እዛ ጋር የቲክቶክ ካሜራ እየቀረጽኩኝ ነው። ካሜራ አለ። እሺ። በጣም አሪፍ። ተመለሽው የ500 ብር ቻሌንጅ ታሸንፊያለሽ። ጥሩ። ስምሽ ማን ነው? ሄለን። እሺ። አንድ ወንጀለኛ ነበርና ጥፋት ፍቶ ንጉሱ ፈረዱበት እና 3 ምርጫ ሰጡት። የመጀመሪያው ክፍል ውስጥ በእሳት የሚንበገበግ ክፍል ውስጥ ነው። ሁለተኛው ክፍል ደግሞ በጦር የታጠቁ ጦረኞች ነፍሰ ገዳዮች አሉ። ሶስተኛው ክፍል ውስጥ ደግሞ ለ3 አመት ምንም እህል ያልቀመሱ አንበሶች አሉ። የት ውስጥ ቢገባ ነፍሱ ሊተርፍ ይችላል? አንድ እድል ብቻ ነው ያለሽ። አማኑ ጆሮዬ ነው ደገምልኝ ጥያቄ። እሺ። የመጀመሪያው ክፍል በእሳት የሚንበገበግ ክፍል ነው። ሁለተኛው ጦር የታጠቁ ነፍሰ ገዳዮች ናቸው። ሶስተኛው ለ3 አመት ምንም እህል ያልቀመሱ አንበሶች ያሉበት ክፍል ነው። ወንጀለኛው ጥፋት ተቀጥቶ ከ3ቱ አንዱ ክፍል ገብቶ የሚቀጣበት ነው። እሱ ግን ምረጥና ግባ ተብሏል። የትኛው ክፍል ቢገባ ነፍሱ ሊተርፍ ይችላል? አረ ሉክ እሺ። ሁለተኛው ክፍል ምን ክፍል? ጦር የታጠቁት። ተመለስ። ተመልካቾቼ በኮሜንት አስቀምጡልኝ። የመለሰውን ትክክለኛ የመለሰውን ሰው ሜንሽን አድርጋለሁ። ባላችሁበት መቼ ሽልማታችሁን እሰጣለሁ። አልተመለሰም። ይሄኛውን እድል እንደ አድቫንቴጅ አንድ ቦነስ ልስጥሽ፣ ሞክሪው። በጣም አሪፍ። አንድ መኪና ከአዲስ አበባ አዳማ ሲሄድ 1 ሰዓት ተኩል ወሰደበት አዲስ አበባ አዳማ ሲሄድ፣ ሲመለስ ግን 90 ደቂቃ ብቻ ነው ወሰደበት። ለምን? 90 ደቂቃ 1 ሰዓት ተኩል ነው።